እሬቱ ወይኔ እንዴት ደስ እንደሚለኝ ስዌር ይበቃኛል። ለቤተሰብ ዛሬ ደግሞ ፀጉራችንን እሬት እንቀባለን። በምን መልኩ እሬቱን እናዘጋጀዋለን የሚለውን አብረን እናዘጋጀዋለን። በዙሪያችሁ በአቅራቢያችሁ እሬት ካለ ገዝታችሁ በመጠቀም የፀጉራችን ጤና መጠበቅ ትችላላችሁ። ዛሬ ይውላችሁ ከስራ በጣም አምሽቼን የመጣሁት ነው። ስለዚህ ስለመሸ ፀጉሬ ደግሞ ግዴታ መታጠብ ስላለብኝ ቅድም ያሳየኋችሁን እሬት በጥንቃቄ እንቆርጠዋለን። በጣም በጥንቃቄ እጃችሁን እንዳትቆርጡ። መፍጫ የሌላችሁ መላክ ትችላላችሁ። እሺ መላክ ትችላላችሁ። እኔ ግን መፍጫ ስላለኝ እና ደግሞ እንደዚህ ስትልጉት እሬቱ ይወጣል። አያችኋል? እንደዚህ ይፈሳል እሬቱ። ሉክ ግን እኔ ደግሞ ታውቃላችሁ፣ አንደኛ ስራ ስለዋልኩኝ በጣም ደክሞኛል። ሁለተኛ ደግሞ ቶሎ ተቀብቸው ሰዓቴንም ሳላባክን ፀጉሬ ላይ አስቀምጨው ታጥቤ ማረፍ ስላለብኝ ነው። ተረዳችሁኛ? ስለዚህ ጊዜ ያላችሁ ልጆች እንደዚህ መፋቅ ትችላላችሁ። እንደዚህ ስትፍቁት ይወርዳል እሬቱ። እሬት ለፀጉር በጣም ብዙ ጥቅሞች አለው። በጣም ብዙ ጥቅም፣ እንደዚህ ከምነግራችሁ በላይ በርካታ ጥቅሞች አለው። ስለዚህ በዙሪያችሁ እሬት የምታገኙ ልጆች እሬት ብትቀቡ በጣም መልካም ነው ለፀጉራችሁ ማለት ነው። ለፀጉር ብቻ አይደለም ባይዙ እሬት ለፊት ራሱ በጣም አሪፍ ነው ከምነግራችሁ በላይ። እንደነገርኳችሁ እንደዚህ ስትፍቁት አያችሁ ይወርዳል። ግን እኔ አንደኛ እንደነገርኳችሁ ቅድም ድጋሚ እንዳይሆንብኝ ለዛ ቶሎ ለመጨረስ ነው እኔ ይህንን መንገድ የተጠቀምኩት። እንደምትመለከቱት መፍጫ እየጨመርኩት ነው። የሁለተኛው ቆዳው ላይ በደንብ አድርጋችሁ ይሁት። ታውቃላችሁ ፀጉሬን እንደቆረጥኩት፣ ፀጉሬን ባለፈው ቆርጬዋለሁ። ስለዚህ አብራችሁኝ እኔ ማድረጋቸውን ትሪትመንቶች እያደረጋችሁ አብራችሁኝ ከተጓዛችሁ በእርግጠኝነት ፀጉራችሁ ላይ በጣም ትልቅ ለውጥ ታያላችሁ ማለት ነው። ስለዚህ እናንተ ደግሞ ትናትበሉ በአንድ ጊዜ የሆነ በአንድ ሳምንት ውስጥ በሁለት ሳምንት ውስጥ ለውጥ አላየንም ብላችሁ ተስፋ እንዳትቆርጡ። ለምሳሌ እኔ እሬት ስቀባ ከሆነ የሚስማማኝ ለእናንተ ቪዲዮ ሳልሰራ መራሱ እሬት ልጠቀም እችላለሁ። ተልባስ ከሆነ የሚስማማኝ ተልባውን ለእናንተ ሳላሳይ ልጠቀም እችላለሁ። እኔ ከምሰራው ቪዲዮ ውስጥ ለእናንተ የሚስማማችሁ ወይም ደግሞ ስትቀቡት ፀጉራችሁ ላይ ልስልስ ፀጉራችሁ የሚያምር ይሆናል አይደል? ጠንካራ ከሆነ ልስልስ ያለ ፀጉር የሚያደርግላችሁን መርጣችሁ ከየትኛውም ዩቲዩብ ላይ ከምትመለከቱት የፀጉር ትሪትመንት መረዳት ያለባችሁ ወይም የፀጉር ውህዶች መረዳት ያለባችሁ ነገር እነሱ ያዘጋጁት ወይም እኔ ያዘጋጁት ሁሉ ለእናንተ ፀጉር ላይስማማችሁ እንዲሁም ደግሞ እንትን ላይላችሁ ይችላል። ግን ከነዛ ውስጥ ደግሞ በድግግሞሽ ከተጠቀማችሁት አንዱን በተደጋጋሚ ከተጠቀማችሁት እንዳለ ሞክራችሁት ከዛ ውስጥ ግን የሚሆናችሁንና የተመቻችሁን ከተጠቀማችሁ በእርግጠኝነት ለፀጉራችሁ የትኛው ውህድ እንደሆነ ለእናንተ የተስማማችሁ በመለየት ምን ታደርጋላችሁ ማለት ነው። ለፀጉራችሁ ጤና መጠበቅ ትችላላችሁ ማለት ነው። እሬት ምን ጥቅም አለው ብላችሁ ሰርች ብታረጉ ዩቲዩብ ላይ እንዲሁም ደግሞ ጎግል ራሱ ብታረጉ በጣም የእሬት ጥቅም አስገራሚ ጥቅሞች እንዳለው በዝርዝር ታገኛላችሁ ማለት ነው። እሬት ለፀጉራችሁ ብቻ አይደለም ባይዙዬ ለፊት ራሱ በጣም ብዙ ጥቅሞች ነው ያለው። ስለዚህ ያው ፊቴንም እንደዚህ እየተቀባው በዛው እግረ መንገዴ እዚሁ ላሳያችሁ ብዬ ነው ኖርማሊም ስለምቀባ። ስለዚህ ሌላ የተረፉ እሬቶች አሉኝ ባይዙዬ እነዚህ ተርፈውኛል። ነገር ግን ይበቃኛል። ይሄ አሁን ያዘጋጀሁት ይበቃኛል። ፀጉሬን እስክፈታው እንደዚህ ላድርግበትና ላሳያችሁ መፍጫ ውስጥ እንዴት እንዳዘጋጀሁት። ይሄ መፍጫዬ ነው። መፍጫዬን ከድነዋለሁ። ከዛ እዚህ ጋር የላጥኳቸውን ላሳያችሁ። ሉክ የምትመለከቱት እነዚህ የላጥኳቸው ናቸው። እነዛ ሁለቱ ይበቃኛል። ያዘጋጀሁት ይበቃኛል። ምን ያክላል ካላችሁ ይሄው ይሄን ያክላል። እንዳይተርፈኝ በፀጉሬ ልክ ነው ያረኩት እንዳይተርፈኝ። እዚህ ጋር ደግሞ ማሽኑ ወደ መፍጨቱ ይገባል። እንደምትመለከቱት እረፍት እየሰጣችሁ እንደምትመለከቱት የሚያምር ይሄው የተፈጨው እሬት እንግዲህ እዚህ ላይ ቀስ ብለን እንገለብጠዋለን። እንዴት እንደሚያምር አይስዌር ጋዲት
እንዴት እንደሚያምር። አሁን ደግሞ ፀጉሬን አብረን እንቀባለን። እስኪ ፀጉሬን እንግዲህ እፈተዋለሁ። ከቻላችሁ አንድ ቲሸርት አዘጋጁ፣ ወይ አንድ ወይ ሁለት ቲሸርት አዘጋጁ። ምክንያቱም የምትቀቧቸው ውህዶች ፀጉራችሁ ላይ ስታሳርፉ ቲሸርቱ ላይ መንካቱ ስለማይቀር ቲሸርቶቻችሁ እንዳይበላሹ። እሬቱ ወይኔ እንዴት ደስ እንደሚል ስዌር ስማም። ሰላም አለው እናንተ፣ ሰላም አለው። እሺ እሬት በአካባቢያችሁ ያለ ልጆች ግዙና ተጠቀሙ። ደግሞ በጣም ርካሽ ነው እሬት ወይዞ። ጫፉን ጭምር በደንብ እንቀባዋለን። ይኸው እሬቱን ተቀብቼ ጨረስኩ። ባይዞ ማለት ነው በልኬ ነው እንትን ያልኩት። ያንን ቅድም ያሳየኋችሁን ሁለቱን ጨምሬ ቢሆን ኖሮ በእርግጠኝነት ይተርፈኛል። ምክንያቱም ይኸው ያልተቀባሁት ቦታ የለም። እንግዲህ ሁሉንም የተቀባሁት ማሳጅ ማድረጊያ ያለ እሱ በማሳጅ ማድረጊያው ማሳጅ በደንብ አድርጌ አድርገዋለሁ። እንደምትመለከቱት አለቃያችሁ በጣም ትንሽ ነው የቀረኝ። ያልተዳረሰ ቦታ አለ ብዬ አላስብም። ያው እሬት ስለሆነ ሹፌኑም እግራም በደንብ ተቀብቻለሁ፣ ግን በደንብ ልቀባው ብዬ ስለዚህ አሁን ማሳጅ ማድረጊያውን አመጣና ማሳጅ አደርገዋለሁ። ይሄ ነው በደንብ አድርጋችሁ ማሳጅ ማድረግ። እሬቱ ነው ይሄ ያልተፈጨ አለፍ ያለ ነበር። እንደዚህ ማሳጅ ካደረግነው የኔ ፀጉር ልስልስ ነው ያለው። እንዴት አድርጌ ላስነካችሁ በእውነት ባይዞ እሬት ተቀብቼ አላቅም፣ ግን በጣም በርካታ ጥቅሞች እንዳለው ሳቅ በርካታ ጥቅሞች እንዳሉት ስሰማ ለምን አልሞክረው ብዬ ሞከርኩት እና የሚያጠግብ እንጀራ ከምጣድ ያስታውቃል የሚባል እና ፀጉሬ መጀመሪያ የነበረው በጣም ከረዳዳ ነበር። አይታችሁታል ማለት ተሰርቼው ነበር ቆርጬ ተሰራሁትና ከዛ በጣም እንትን ብሎ ነበር፣ ጭብር ብሎ ነበረ። አሁን እሬቱን ሳደርግበት እሬቱ ላይ ባይዞ ቅባት ምንም አልቀላቀልኩም። እንዳያችሁት እሬቱን እንትን አልኩት፣ አላቀቁት፣ ፈጨሁት። መላክ ትችላላችሁ፣ መፍጫ የሌላችሁ መላክ ትችላላችሁ። እኔ ግን ያው አንዴ ልፍጨው ብዬ ነው ላችሁ ተጠቅማችሁ በሻወር ኬፑ ማለት ላስቲኩ ማለት ሻወር ቤት ስገቡ የምታደርጉት ከዛ ስጨርሱ ስታወልቁ መጣል ማለት ነው። ይሄን ለአንድ ሰዓት ካቆያችሁት በኋላ እንደዚህ ታረጉና በሻሽ ታስሩታላችሁ። ከአንድ ሰዓት በኋላ ሻወራችሁን ትገባላችሁ። በቃ የሚገርም ነው፣ የሚገርም ጋይስ፣ ሞክሩት። የእሬት በጣም እኔ እንጃ በጣም ለፊት ራሱ በጣም ብዙ ጥቅም አለው ታውቃላችሁ። ቀደም ተቀብቻለሁ፣ ግን ያው ቶሎ ነው የደረቀውና ስላለ ቆዳው እንደዚህ ተቀብታላችሁ። ሰርች አድርጉ የእሬት ጥቅሞች ብላችሁ
አዳዲስ የሆናችሁ ልጆች ሰብስክራይብ፣ ላይክ በማድረግ አበረታቱ። ያን ስለምታደርጉ ደግሞ በጣም አመሰግናለሁ። ክበሩልኝ። ሀሳብ አስተያየት ካላችሁ ጻፉልኝ።